በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማያሳፍር ሰራተኛ። ሁለተኛይቱ የሐዋርያው የቅዱስ ጳውሎስ መልእክት ለጢሞቴዎስ ምዕራፍ 2 ቁጥር 15። የተከበሩ መልአከ ኃይል ቆሞስ አባ ሰርጸ ድንግል፣ የካቴድራላችን አገልጋይ፣ የተከበሩ መጋቤ ሥርዓት ቀሲስ አሰፋ፣ የካቴድራላችን ቄሰ ገበዝ፣ ወንድሞቼ ዲያቆናት፣ በዚህ ዕለት በአጸደ ቤተ ክርስቲያን የተሰበሰባችሁ ማህበረ ምእመናን ሁላችሁ በልዑል አምላካችን በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? በምህረቱ በቸርነቱ በይቅርታውና በመግቦቱ ያልተለየን አምላካችን እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። አምላክን ያየንባት መስታወታችን ምክንያተ ድኂን የመዳናችን ምክንያት ተብላ የምትጠራ ከአንስተ ዓለም የተመረጠች እናታችን እመቤታችን ወላዲተ አምላክ ድንግል ማርያም በእናትነት ክብሯ ከፍ ያለች ትሁን። የመልአኩ የቅዱስ ገብርኤል ጠባቂነት አይለየን። የማያሳፍር ሰራተኛ። ሁለተኛይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 2 ቁጥር 15። እንደ እግዚአብሔር ፈቃድ በዚህ ኃይለ ቃል ተነስተን የዛሬውን ምሽት የእግዚአብሔርን መልእክት እናደምጣለን። በዚህ ኃይለ ቃል ተነስተን የምንማረው ያለ ምክንያት አይደለም። ታማኝ የማያሳፍር አገልጋይ እንድንሆን ወደ ውጤታማ አገልግሎት ለመምራት ነው ርዕሰ ቃሉን ያነሳል። በዛሬው ትምህርታችን 3 መሰረታዊ ነገሮች ላይ ብቻ እናተኩራለን። ከዚህ አስቀድሞ የማያሳፍር ሰራተኛ የሚለውን ኃይለ ቃል ስለተናገረው ስለ ቅዱስ ጳውሎስ ጥቂት እንበል። ሐዋርያው ቅዱስ ጳውሎስ የመንፈስ ልጁ ጢሞቴዎስን ይመክረዋል። ቅዱስ ጢሞቴዎስ በሐዋርያው በቅዱስ ጳውሎስ ትምህርት ከተወለዱ ከመንፈሳዊ ልጆቹ መካከል አንዱ ነው። በቃለ እግዚአብሔር እየገነባ አሳድጎታል። መንፈሳዊነትን ገንዘብ አድርጎ እንዲኖር መላልሶ መክሮታል። በሃይማኖት አጽንቶታል፣ በምግባር አቅንቶታል። ይህንን ደቀ መዝሙሩን በምዕራፍ 2 ላይ ይመክረው ገባ። መንፈሳዊ አባት ለመንፈሳዊ ልጁ ማድረግ ያለበትን አደረገለት። ወገኖቼ
የመንፈሳዊ አባትነት ትርጉሙ መንፈሳዊ ልጆችን መስራት ነው። መንፈሳዊ ልጆችን ማነጽ ነው። የመንፈሳዊ አባትነት ልኩ መንፈሳዊ ልጆችን ለእግዚአብሔር የተቀደሱ መስዋዕት ሆነው እንዲኖሩ ማቅረብ ነው። ይሄ ነው አባትነት። ቅዱስ ጳውሎስ የመንፈስ ልጁ ጢሞቴዎስን እንግዲህ ልጄ ሆይ አንተ ግን በክርስቶስ ኢየሱስ ባለው ጸጋ በርታ ብሎ ይመክረዋል። እግዚአብሔር መካሪ ያሳጣል። ወገኖቼ መካር የሌለው ንጉሥ ያለ 1 ዓመት አይነግስ ብለዋል ቀደምቶቻችን። ብዙ ጊዜ የምንጎድለው መካሪ ያጣል። መምከር ያለባቸው አባቶቻችንም በተሰጣቸው የአባትነት ልክ መምከር ስላልቻሉ ነው። እነርሱ እንምከርም ቢሉ የሚመከር ልጅ በመጥፋቱ ነው። አንዱ በአንዱ የሚያመካኝበት ጉዳይ የለም። መካሪው ቢኖር ተመካሪው አይኖርም። ተመካሪው ቢኖር መካሪው አይኖርም። ቅዱስ ጳውሎስ እንዴት አይነት ልዩ አባት እንደሆነ ልብ በሉ። ልጄ ሆይ አለው ጢሞቴዎስን አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል። በክርስቶስ ባለው ጸጋ በርታ ይለዋል። በጸጋ እግዚአብሔር የበረታ ሰው ምን አይነት መገለጫ እንዳለው በዝርዝር ይነግረዋል። ክፍለ ምንባቡን ቤታችሁ በደንብ አንብቡት። እኔ ጥቂት ዳሰሳ ለማድረግ ያህል ብቻ። በጸጋ የበረታ ሰው በክርስቶስ ኢየሱስ ባለው ጸጋ የተደገፈ የቆመ ሰው የሰማውን ያሰማል። እንዲህ ነው ያለው ቅዱስ ጳውሎስ። ብዙ ሰዎች የመሰከሩለትን ከኔ የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይለዋል። በክርስቶስ ኢየሱስ ጸጋ የበረታ ሰው ከኔ የሰማኸውን አለ። ከኔ ብቻ አይደለም ሌሎች ብዙዎች የመሰከሩለትን አለ። አያችሁ ቅዱስ ጳውሎስ ከእኔነት በሽታ የዳነ ነው። እኔ ብቻ ነኝ ያስተማርኩት አላለም። ብዙ ሰዎች ቀድመው የመሰከሩለትን አለ። አያችሁ አባቶቻችን ያሉትን እናምናለን ብለን ቀደምቶቻችንን የምንጠቅሰው በዚህ ልማድ ነው። ብዙ ሰዎች የመሰከሩለትን ቀጠለ በደረጃ ከኔ የሰማኸው ለሌሎች ሰዎች አደራ ስጥ አለ። ክርስትና ከአንዱ ወደ አንዱ የሚያሻግሩት ትውፊታዊ ነው፣ ቅብብሎሻዊ ነው። በክርስቶስ ኢየሱስ ባለው ጸጋ የበረታ የሰማውን ያሰማል። ወገኖቼ የሰማነውን የእውነት ቃል በልባችን አዳፍነን ካቆየነው በክርስቶስ ጸጋ የበረታን ክርስቲያኖች አይደለንም። እንመሰክራለን ስለ ጌታችን፣ እንመሰክራለን አባቶች ስለነገሩን ወንጌል፣ እንመሰክራለን ከአባቶቻችን የሰማነውን የእውነት ቃል። በክርስቶስ ኢየሱስ ባለው ጸጋ በርታ፣ የሰማኸውን አሰማለው፣ ይጨምርለታል። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ ይላል። በጎ ወታደር ሆነ መከራን ተቀበል ይለዋል። በክርስቶስ ባለው ጸጋ የበረታ ሰው በጎ ወታደር ሆኖ መከራን ይቀበላል። በጎ ወታደር እንዳለ ልብ በሉ። ክፉ ወታደር አላለውም። ክፉ ወታደር ገና ብቅ ሲልበት የመጣው ጠላቴ ነው ብሎ በግንባሩ የጥይት አረር ይልካል። በጎ ወታደር ግን ዝቅ ብሎ ያገለግላል፣ ይደክማል። መከራን ተቀበል አለው። በጎ ወታደር ሆነ። ገዳይ አይደለም፣ የሞቱትን ወይም ወደ ሞት የሚነዱትን የምትታደግ፣ የደከሙትን የምታበረታ፣ የምትደግፍ በጎ ወታደር ሁን ይለዋል። ስለዚህ በጸጋው የበረታ ሰው በጎ ወታደር ሆኖ መከራን የሚቀበል
በክርስቶስ ኢየሱስ ባለው ጸጋ የበረታ ሰው ትርፍ ለማግኘት ራሱን የማያጠላልፍ ነው። በጎ ወታደር ሆነ አብረኸኝ መከራ ተቀበል ካለው በኋላ የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ራሱን በማጠላለፍ የሚኖር አይደለም። ትርፍ ለማግኘት የሚስገበገብ አይደለም ማለት ማ በክርስቶስ ኢየሱስ ባለው ጸጋ የበረታ ዝቃለና ወደ ምን ፈልገው ሐሳብ ስንመጣ በቃል እንዳይጣሉ ምከር ይለዋል። ይህን አሳስባቸው በቃል እንዳይጣሉ በእግዚአብሔር ፊት ምከራቸው ይላል። በቃል እንዳይጣሉ ማለት ምን ማለት ነው? በመከራከር ጊዜያቸውን እንዳያጠፉ ያለ ምንም ጸብ መወያየትና መነጋገር መቻልን መማር አለባቸውና ምከራቸው ይለዋል። አንዳንዶቻችን እኮ በቃል እንጣላለን። ሁላችንም ለአንድ ዓላማ ቆመን የኔ አንተ ብለን እንደ ገመድ ጉተታ ማዶ ለማዶ ሆነን እንታገላለን። በጊዜው የምናየው ነገር ይሄው አይደል ዘመዶች? በቃል የተሰነካከሉ በቃል የተጣሉ ለአንድ ዓላማ ለአንዲት ቤተክርስቲያን ቆመው የኔ ያንተ የሚባባሉ እንዳይኖሩ ምከራቸው ካለው በኋላ አንድ ታላቅ ነገር ነገረው። የማያሳፍር ሰራተኛ ሁን የሚል። እግዚአብሔር አሳፋሪ ሰራተኛ ከመባል ይጠብቃል። የሰራተኛ አሳፋሪ ምን አይነት ነው? ቤትን በንጽህና ትይዛለች ያላችኋት ሰራተኛ፣ በበጎ ያገለግላል በቅንነት ይሰራል ያላችሁት ሰራተኛ፣ በታዘዘለት ልክ በተፈቀደለት መጠን ንጽህናውን በአግባቡ ተግባሩን በሰዓቱ የሚከውን ከሆነ የተሰጠውን ኃላፊነት በአግባቡ የተወጣ በተጠያቂነት መንፈስ የሰራ ብለን እንቀበለዋለን። አሳፋሪ ሰራተኛ እንዳትሆን ይለዋል። መንፈሳዊነት ሰራተኛነት ነው። መንፈሳዊነት አገልግሎት ነው። ስለዚህ ከምናነሳቸው 3 ጭብጦች መካከል የመጀመሪያው ስለማያሳፍር ሰራተኛ ለመነጋገርና የኔ አገልግሎት የቱ ጋር ነው ያለው ብለን ራሳችንን መለካት እንድንችል አገልግሎት ምንድነው የሚል ቀዳሚ ጥያቄ እንመልስ። አንዳንዶቻችን አገልግሎት የምንለው በቤተ መቅደስ ገብቶ በክህነት የሚያገለግለውን ስናይ አገልጋይ ነው እንላለን። አገልግሎትና የአገልግሎት ድርሻ የሌለው ክርስቲያን የለም። ናታኒም ሆነው ደጁን ከሚጠርጉት ጀምሮ አገልግሎት የማይመለከተው ሰው የለም። ጸጋ ልዩ ልዩ ነው ወገኖቼ። ለአፍታም ቢሆን ይሄን እንዳንዘነጋ የአገልግሎት ጥሪ አለ። ጥሪያችንን አለመለየቱ ካልሆነ በስተቀር ዳገታችን የአገልግሎት ኃላፊነት የሌለው ሰው የለም። ለመሆኑ ሰራተኛነት አገልግሎት ምንድነው? የመጀመሪያው አገልግሎት ጥሪ ነው። በሉቃስ ወንጌል ምዕራፍ 5 ቁጥር 10 ላይ አገልግሎት ጥሪ መሆኑን የሚያሳይ አንድ ታላቅ ሐሳብ እንመለከታለን። መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ከተወለደ በኋላ በኪደተ እግሩ ምድርን በቀደሳት በዚያ ጊዜ በዘመነ ሥጋዌ አገልግሎቱን ከጥምቀቱ በኋላ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳም ገብቶ ሥርዓተ ጾምን ሰርቶ ጾሙን አጠናቆ ከተመለሰ በኋላ አገልግሎቱን ሲጀምር ለሐዋርያነት ተግባር ለሐዋርያነት አገልግሎት የሚመረጡ ቅዱሳን ደቀ መዛሙርትን መምረጥ ያዘ። ያን ጊዜ አሳ ያጠመዱ የነበሩ ስምዖን ጴጥሮስ ደግሞ የዘብዴዎስ ልጆች ያዕቆብና ዮሐንስ ወደ ነበሩበት ስፍራ ሄደ። መድኃኒታችን ቀረብ ብሎ አሳ ከሚያጠምዱት ጋር ተወያየ። ለአገልግሎት ሊለያቸው ነው። ሰራተኛ ሊያደርጋቸው ነው። በስንፍና የተቆራመዱትን አይደለም፣ ስራ ላይ ያሉትን
ወገኖች አገልግሎትና ስንፍና ሊተባበሩ የማይችሉ ሁለት ልዩ ገጽታዎች ናቸው። ስንፍና ዳተኝነት ካለ ጥሪን አለየንም። ብዙዎቻችን እኮ ዳተኞች ነን። ሞቅ ባለበት ነው እንጂ ጎደል ባለበት የታለ? አጨብጫቢ ባለበት ነው እንጂ መከራ ባለበት የታለ? አሸሸ ገዳሜ ባለበት ነው እንጂ ጸጥታና መረጋጋት ባለበት የታለ? ቀረብ ባለ ጌታ ወደ ብርቱዎቹ ተግተው ኑሮን ከሚታገሉት ጋር አብሮ ቆመ። መረባቸውን እንዲጥሉ አዘዛቸው። ሌሊቱን ሁሉ ደክመናል፣ ምንም አልያዝንም ይላሉ እነርሱ። የሚናገራቸውን አላወቁም። ሌሊቱን ሙሉ ስንሰራ ነው ያደርነው አሉ። ሰራተኝነታቸውን ነገሩት። ሌሊቱን ሙሉ ደክመናል፣ አላገኘንም አሉት። ጌታ ግን መረባችሁን ጣሉ ወዳላቸው ሲጥሉ መረባቸው በአሳ መላ ይላል። እንዲያውም መረቦቻቸው ተቀደዱ የሚልም ቃል ታነባላችሁ። ለካ ሲሰጥ እኛ የያዝነው መሰብሰቢያችን ያንስ ካልሆነ በቀር እሱ አግድሎ አይሰጥም። ቸር አምላክ ነው፣ ስሙ ይመስገን። ሩሩ ጌታ ነው፣ ስሙ ይመስገን። የኛ ኮሮጆ ነው እንጂ የሚያንሰው የሱ ስጦታ አያንስ። ብዙ አሳ ሰበሰቡ። ይሄኔ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው ስምዖን ጴጥሮስ መድኃኒታችን ኢየሱስ ክርስቶስን። ጌታችን ግን እንዲህ አለው፣ አትፍራ አለው። እግዚአብሔር መንፈሳዊ ድፍረት ለሁላችን ይስጠን። አሜን በሉ። እግዚአብሔር ያበርታል። ሁኔታው አስፈራው። እኔ ኃጢአተኛ ስሆን በኔ ሙያ በኔ ሰራተኝነት ደክሜ አሳ አላገኘሁም። አንተ መረቡን አሁን ጣል ብለህ ስታዘኝ መረቡን ስጥል አሳ አገኘሁ። ጌታ ሆይ ከኔ ተለይ ኃጢአተኛ ነኝ። ያልሆነው ሲሆንለት የደከመበት ነገር አልሳካ ብሎ በጌታ ቃል መረቦቹ በአሳ ሲመሉ ከኔ ተለይ አለው። አትፍራ አለው። ፍርሃትን አርቆ ማጽናት ለጌታ ልማዱ ነው። መላእክቱም እንዲሁ ናቸው። ፍርሃትን አርቆ መናገር ለመላእክቱም ልማድ ነው። የሰው ልጅ እንኳን ሰማያዊውን የግል ባልንጀራውንም የሚያፍር የሚፈራ ብዙ አለ። ጉልበት ይፈልጋል። አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። አያችሁ፣ አገልግሎት ጥሪ ነው። የማን ጥሪ? የእግዚአብሔር። እግዚአብሔር ለአገልግሎት ይጠራናል። ይሄ አንዱ ነው። አገልግሎት ዝቅታ ነው፣ ትህትና ነው። ብዙ ጊዜ የዘነጋነው ጉዳይ እዚህ ውስጥ አለ። አገልግሎት እዩኝ እዩኝ ባይነት አይደለም። አገልግሎት ደምቆ መንጎማለንም አይደለም። አገልግሎት ከኔ በላይ ላሳር የሚሰኙበት የትዕቢት ማማም አይደለም። አገልግሎት ዝቅታ ነው፣ ትህትና ነው። በማርቆስ ወንጌል ምዕራፍ 10 ቁጥር 43 ላይ አገልግሎት ዝቅታ መሆኑን መድኃኒታችን እንዲህ በሚል ቃል መናገሩን ላስታውሳችሁ ወዳለሁ። የማርቆስ ወንጌል ምዕራፍ 10 ቁጥር 43 ላይ የዘብዴዎስ ልጆች ያዕቆብና ዮሐንስ በእናታቸው በኩል ጥያቄ ጠየቁ። ሰዎቹ እናንግሰው ሲሉ ሰሙና በአቋራጭ እናትን ጠይቅልን አሏት። ግራዝማች ቀኛዝማች ለመባል እንቅደም፣ ቶሎ እንቅደም። እናት ጠየቀች። የምጠጣውን ጽዋ ትጠጣላችሁ ወይ? የምጠመቀውን ጥምቀት ትጠመቃላችሁ ወይ አላቸው። ምስጢራዊ ነው ቃሉ። ጥምቀት ያለው መከራውን ነው፣ ጽዋ ያለው ሞቱን ነው። ትችላላችሁ አላቸው። አዎ አሉት። ምስጢሩን ስለመረዳታቸው መጽሐፉ አልጠቀሰም፣ ግን አዎ አሉት። ጌታችን በግራና በቀኝ መሆን ለተዘጋጀላቸው ነው ብሎ ጥያቄያቸውን ከመለሰ በኋላ ቁጥር 43 ላይ በእናንተስ እንዲህ አይሁን ይላል። ለመቀዳደም ለመበላለጥ እንደጠየቁ ያውቃልና የአገልግሎት ወጉን የአገልግሎት መገለጫውን ነገራቸው። በእናንተ እንዲህ አይሁን አላቸው። ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን አለ። አያችሁ፣ አገልግሎት ዝቅታ ነው፣ እሺ ባይነት ነው፣ ጎንበስ ማለት ነው፣ በትህትና ራስን ማቅረብ ነው። ሰራተኝነቱ አገልጋይነቱ ምንድነው ስንል ሁለተኛው ዝቅታ ነው፣ ትህትና።
ሶስተኛው አገልግሎት አደራ አደራ ከማን የሚቀበሉት አደራ ከእግዚአብሔር ቅድም ዝቅታ ብያለሁ ለማን ዝቅ የሚሉበት ለጌታ ወገኖች ለሰው አይደለም ጎንበስ ብንለው ለሰው ጎንበስ ብንል በትህትና ዝቅ ብንልለት ያንተ አገልጋይ ነኝ ብንለው ስላከበረው ጌታ ብለን እንደሆነ ለአፍታም መዘጋት የለብንም አገልግሎት አደራ ነው በማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ ቤተክርስቲያናችን በዕለተ ሰንበት ገብርኄር ወምእመን መልካም ታማኝ ባሪያ ብላ ታላቅ መልእክት በመታስተላልፍበት ቀን አገልግሎት አደራ መሆኑን ትነግረናለች ያ ወደ ሩቅ አገር የሚሄደው ሰው አደራ ሰጠ ለአንዱ 5 መክሊት ለአንዱ 2 መክሊት ለአንዱ 1 መክሊት አደራ ሰጠ ይላል አያችሁ አገልግሎት አደራ ነው ዘመዶች አደራ ጥብቅ ሰማይ ሩቅ ይላሉ ቀደምቶቻችን አደራ ጥብቅ ነው የአገልግሎትን አደራ የሰጠን ደግሞ እግዚአብሔር ነው ስለዚህ በመጀመሪያው ጥያቄ አንድ መልስ ያዙ ሰራተኛነት ወይም አገልጋይነት ወይም አገልግሎት ምንድነው ስንል አንደኛ ጥሪ ነው ሁለተኛ ዝቅታ ወይም ትህትና ነው ሶስተኛ አደራ እንቀጥል ምን አይነት ሰራተኛ እንድትሆን ያለው የማያሳፍር ሰራተኛ መገለጫው ምንድነው የማያሳፍር ሰራተኛ ሁን ብሎታል ቅዱስ ጳውሎስ ለመሆኑ ይሄ የማያሳፍረው ሰራተኛ በምንድነው የሚገለጠው የሚታየው ቢያንስ ስለዚህ 1-3 ነገሮች ብቻ እናንሳ አጠራ የማያሳፍር ሰራተኛ አንደኛ ከራሱ ይልቅ ለሌላው ያስባል ወገኖቼ መንፈሳዊ አገልግሎት ከገባን ለራሳችን አናስብም ለሌላው ከኔ ይልቅ ወንድሜ እንላለን የአገልጋይ ትኩረቱ ራሱ ላይ ሳይሆን ሌሎች ላይ ነው እውነተኛ ትህትና ራስን ዝቅ አድርጎ መመልከት ሳይሆን ስለራሳችን ብዙ አለማሰብ ነው ትክክለኛ የማያሳፍረው ሰራተኛ ከራሱ ይልቅ ለሌላው ያስባል ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 4 ላይ እንዲህ የሚል ቃል ተናግሯል በጣም የሚደንቅ ነው ፊልጵስዩስ ምዕራፍ 2 ቁጥር 4 ወይትስሐቁ ለባሕቲትክሙ ዘንበለ ለቢጽክሙ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ ይላል እናንተ የመንፈሳዊነት ጠርዙ የቱ ጋር ነው የመንፈሳዊነቱ ሐልኩ ምንድነው ክርስቲያን ነን ካልን መንፈሳዊያን ነን ካልን አገልጋዮች ነን ካልን አገልግሎትና የአገልግሎት ኃላፊነት ያልተሰጠው ክርስቲያን የለም ብለን ካመንን አገልጋይ የማያሳፍር ሊሆን ይገባል የማያሳፍር አገልጋይ ደግሞ ከራሱ ይልቅ ለሌላው ያስባል ለምሳሌ እዚህ ፊልጵስዩስ መልእክቱ ላይ ልብ ብላችሁ ቤታችሁ እንድትመለከቱት አሁንም አሳስባችኋለሁ በፊልጵስዩስ 2:4 ላይ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ ብሎ አያበቃም እንዲያውም ዝቅ ብሎ እንዲህ የሚል ምክር ይጨምርበታል በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል ይሄ ሐሳብ በክርስቶስ ዘንድ ነበረ የትኛው ሐሳብ ለራሱ የሚጠቅመው ሳይሆን ለባልንጀራ ጥቅም ማሰብ በክርስቶስ የነበረ ሐሳብ ነው ዝቅ ብሎ ሥጋ መልበስን ሰው መሆንን እግዚአብሔርነትን እንደመቀማት አድርጎ አልቆጠረውም ይላል ከሰማይ ዙፋኑ ሳይለይ በድንግል ማኅፀን ተገኘ እጹብ ድንቅ ነው በላይ ሳይጨመር በታች ሳይጎድል ተገኘ እጹብ ድንቅ ነው ሰው መሆንን አምላክነትን እንደመቀማት አድርጎ አልቆጠረውም አያችሁ ለምን የማያሳፍር ሰራተኛ ትክክለኛ አገልግሎት ከራስ ይልቅ ለሌሎች ማሰብ ስለሆነ ቁጥር 7 ላይ የሚደንቅ ቃል ደግሞ ይጨምርልናል እዚያው ፊልጵስዩስ ምዕራፍ 2 ቁጥር 7 ላይ የባሪያን መልክ ይዞ
በሰው ምስል ተገኝቶ ራሱን ባዶ አደረገ ይላል። ስለማ ስለኛ አገልጋዩ ጌታ ራሱን ባዶ አደረገ። አገልግሎታችን ሌላውን በማሰብ እንዲሆን ሊነግረን ነው። ይሄን ሁሉ ምሳሌ የሚነግረን ሰዎች እንዲወዱ ለመደነቅ ወይም ዓላማችንን ለማሳካት ማገልገል አሳፋሪ ሰራተኛ መሆን ነው። እውነተኛ አገልጋዮች እግዚአብሔርን ለራሳቸው ዓላማ ሊጠቀሙበት አይሞክሩም። እርሱ ለዓላማው እንዲገለገልባቸው ግን ይፈቅዳል። ብዙዎቻችን እግዚአብሔርን ለኛ ፍላጎት ነው የምንፈልገው። አሁን ዓለም ላይ ያሉ አገልጋይ ነን የሚሉ በዚህ የስም መለያ የሚጠሩ ብዙዎቻችን ምን አይነት ሰዎች ነን? የቱ ጋር ነው ያለነው? እግዚአብሔርን የምንፈልገው ለዓላማ መጠቀሚያ አድርገን ብለን ለሱ ዓላማ ነው ለኛ ዓላማ ነው የምናገለግለው። ቤተ እግዚአብሔር መጥተን ደጁን ምንጠርቅ ለእግዚአብሔር ዓላማ ብለን ሳይሆን የኛ ዓላማ እንዲፈጸም ነው። የለመንኩ ደጅህን እየጠረኩ ነው ምንለው እኮ ለካሳ ነው። አገልግዬ እንለዋለን ለዋጋ ነው። ዘመዶቼ እንዲህ ከሆነ አሳፋሪ ሰራተኛ ነው። የማያሳፍር ሰራተኛ ከራሱ ይልቅ ለሌላው ያስባል። አንድ ሁለተኛ የማያሳፍር ሰራተኛ እንደ ባለ አደራ እንጂ እንደ ባለቤት አያስብም። የማያሳፍር ሰራተኛ እንደ ባለ አደራ እንጂ እንደ ባለቤት አያስብም። አንዳንድ አገልጋዮች ቤተ እግዚአብሔሩ አደራ የተሰጠን ስጦታ መሆኑን እንዘነጋለን። ባለቤት እንሆናለን። ይሄ ቤት በአደራ የተሰጠን የእግዚአብሔር ቤት ነው፣ የኛ አይደለም። እኔ ባደኩበት ማህበረሰብ መካከል ይሄን ቤተ መቅደስ የሰሩ ቅድመ አያቶቻችን ናቸው ብለው የሚመኩ ሰዎች ነበሩ። አዎ ቅድመ አያቶቻችን ታሪክ አቆይተውልናል። እግዚአብሔር በሰማይ በቅዱሳን ሀገር ነፍሳቸውን ያሳርፍልን። ቀደምቶቻችን አዎ የተለየ ታሪክ አስረክበውናል። ግን እኛ እንደ ባለቤት ሆነን አዛዥ ናዛዥ ሆነን በቤቱ የማይገባውን ክብር እንድንወስድ ነው አይደለም። አገልጋይ የማያሳፍር ሰራተኛ ባለ አደራ መሆኑን ለአፍታም ቢሆን አይዘነጋም። ምን እያልኩ ነው? የሁሉ ነገር ባለቤት እግዚአብሔር መሆኑን ያስታውሳል። ባለ አደራ ማለት ንብረት አስተዳዳሪ ማለት ነው አይደል? ለዚህ ጥሩ ምሳሌ የሚሆነን ዮሴፍ ነው። ዮሴፍ ወልደ ያዕቆብ ጲጥፋራ የተባለው የግብጽ ሰው ቤቱን ሁሉ አደራ ሰጠ። በምክንያት ወደ ወህኒ ቤት ሲገባ የወህኒ ቤቱ ኃላፊ ወህኒውን ሰጠው። ከወህኒ ከወጣ በኋላ በመጨረሻ ፈርዖን አገሩን ሁሉ ሰጠው። የሀገሩ ሚኒስትር ባለስልጣን አርኩ። ሰው ሀገር ገብቶ ነው እንዳትረሱ። ወንድሞቹ ሸጠውት ነው እንዳትረሱ። ሰዓት ለመቆጠብ ታሪክ ለማሳጠር ነው ጠቅለል አድርጌ ማለት። ወንድሞቹ ሸጠውት ሰው ሀገር ገባ። ጸጉረ ልውጥ ሆኖ በሚኖርበት ሀገር እግዚአብሔር ሞገስ ሆነው አገልጋይነት ባለ አደራነት መሆኑን እንደ ዮሴፍ ያለ የሚገልጥልን ምሳሌ አናገኝም ከቶ። ጲጥፋራ ቤቱን ሙሉ ሰጠው። የወህኒው ኃላፊ ወህኒ ቤቱን ሰጠው። ፈርዖን አገሩን ሰጠው። እንዴት ተወጣ ይሄን አገልግሎት? በባለ አደራነት። የጲጥፋራ ሚስት ሲወጣ ባቱን ሲገባ ደረቱን እያየች ተመኘችው። ተመልካች ታዛቢ የለም ምንተኛ አለችው። የወጣቱ ዕብራዊ መልስ ምን ነበረ? ጌታዬ በንብረቱ ሁሉ ላይ ሲያሰለጥነኝ ባንቺ ላይ ግን አላሰለጥነኝም። አያችሁ ባለቤት አልሆንም እኮ ባለቤት ልሆን አልችልም አላት። ምን እንዳደረገችበት ታውቃላችሁ ወገኖቼ? እርሱ በባለ አደራነት የተሰጠውን በባለቤትነት ልውረስ ብሎ መግቢያ ጭላንጭል አገኘው ብሎ አልተዳፈረም። እኛስ ብንሆን እንኳን መግቢያ አግኝተን የማርያም መንገድ ስጡን ብለን አይደለም እንገባው። እንኳን የማርያም መንገድ ተገኝቶ ወገኖቼ። ለዚህ ነው ቅዱስ ጳውሎስ ምን አለ? ባለ አደራነት ነው አገልጋይነት ለማለት በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 2 ላይ የታመነ ሆኖ መገኘት ይፈልጋል። እግዚአብሔር ታማኞች ያድርገን። ባለ አደራዎች ነን፣ የታመነ ሁኑ ይላል። ይሄ ሁለተኛው
የማያሳፍር ሰራተኛ መገለጫ ነው። እንደ ባለቤት አይሆንም። እንደምን ይሆናል? እንደ ባለ አደራ። ክህነቱ አደራ ነው። ምዕመንነቱ አደራ ነው። ዲቁናው አደራ ነው። አጣዊ ሆይትነቱ አደራ ነው። በአጠቃላይ በቤተ ክርስቲያን የምንከውናቸው መንፈሳዊ ግልጋሎቶች ሁሉ አደራ ናቸው። አንዳንድ ሰው እኔ ገሌን መስቀል አላሳልምም የሚል እኮ ካህን አለ። መስቀሉ እኮ አደራ ነው፣ የጌታ ነው፣ የኛ አይደለም። እናንተም ከአባ ገሌ ከመምህር ገሌ አልሳለምም ትላላችሁ። መስቀሉ እኮ አደራ ነው። ሶስተኛው የማያሳፍር ሰራተኛ ስለራሱ አገልግሎት እንጂ የሌሎችን ድካም በመፈተሽ ጊዜ ያጠፋል። አሁንም ስለ ታማኝ አገልጋይ እየተነጋገረ ስለራሱ አገልግሎት እንጂ የሌሎችን ድካም በመፈተሽ ጊዜ ያጠፋል። ብዙዎቻችን መንፈሳዊ አገልግሎታችን የሌላውን ሕይወት በመፈተሽ ላይ የተመሰረተ ነው። የማያሳፍር አገልጋይ ራሱን አያነጻጽርም፣ አይነቅፍም፣ አይወዳደርም። በእኛው አደራውን በተቀበልነው መካከል የሚደረግ ፉክክር ተገቢ አይደለም። እኛ እኮ ነን እርስ በርሳችን የምንፎካከረው። ቤተክርስቲያን አንዲት ናት እያል እርስ በርሳችን ውድድር ላይ ነው። ቤተክርስቲያን አንዲት ከሆነች የታለ አንድነታችን? ቤተክርስቲያን አንዲት ከሆነች የታለ መተባበራችን? ቤተክርስቲያን አንዲት ከሆነች የታለ የተስማማው ቃላችን? ቤተክርስቲያን አንዲት ከሆነች የታለ በፍቅር መስተጋብር መተሳሰራችንን የምናሳይበት አደባባያችን? አያችሁ፣ ስለራሱ አገልግሎት እንጂ የሌላውን ድካም በመፈተሽ ጊዜ አያጠፋም። በገላትያ ምዕራፍ 5 ቁጥር 26 ላይ ቅዱስ ጳውሎስ ምን ይላል? ገላትያ ምዕራፍ 5 ቁጥር 26 ላይ እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ይላል። እርስ በርሳችን እየተነሳሳን እየተቀናናን በከንቱ አንመካ። ወገኖቼ ብዙዎቻችን አገልጋዮች ከምዕመን እስከ ካህን ድረስ በመቀናናት ነቀዝ የተበላን ሰዎች ሆነናል። አገልግሎታችንን መለየት አልቻልንም። ይሄ የማያሳፍር አገልጋይ ሆነን መገለጥ የምንፈልግ ከሆነ ስለ ራሳችን አገልግሎት እንጂ የሌላውን ድካም በመፈተሽ ጊዜ አናጥፋ። እሁድ ከሚነበበው ወንጌል አንድ ቃል ብቻ ላስታውሳችሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 24 እስከ 25 ያ አንድ መክሊት የተቀበለው ሰው ወስዶ ቀበረው ይላል። በጨርቅ ጠቅልሎ መሬት ቆፍሮ ቀበረው። ማን እስኪመጣ? መክሊት ሰጪው። በሚቆጣጠርበት ቀን መጣ። ጌታ ሆይ፣ ቃሉን ብቻ ነው ማስታወሳችሁ። አንተ አለው፣ ሰጪውን ነው። የሰጠ ቢነሳ የለበት ወቀሳ ነበረ። ሰጪውን ግን ወቀሰ። ጌታ ሆይ፣ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ መሆንህን አውቄ። አያችሁ፣ ንጽጽር ውስጥ ገባ። ይሄ አሳፋሪ ሰራተኛ፣ አሳፋሪ ሰራተኛ። ጨካኝ መሆንህን አውቄ ደበቅኩት አለ። አነጻጸረ። ራሱን ሩሩህ፣ ጌታን ጨካኝ ያደረገው። ሰጪው ጨካኝ ነው። ሰጪያችን ጨካኝ ነው። ይሄን ቀን የሰጠን ጨካኝ ነው አይደለም። በምህረቱ ሰጠን። እኛማ እንኳን ቀን የሚጨመርልን የሰከንዶች ሽርፍራፊ ማግኘት የማይገባን ነበርን እኮ። እኔም እናንተም ጨመረን፣ ማረን። ይሄ ጨካኝ ነው። አያችሁ፣ የማያሳፍር ሰራተኛ እንደዚህ አያደርግም። ይሄ አሳፋሪ ሰራተኛ እንዲህ ያደረገ። ለሌሎች ነቀፋና ለራሳችን ጥብቅና መቆም የኛ ስራ አይደለም። እኛ አገልግሎታችንን ማገልገል ብቻ ነው። የሌላውን ድካም በመፈተሽ ጊዜ አናጥፋ። እንዲህ ከሆነ አሳፋሪ ነው የምንባለው። ተቃውሞ በገጠመው ጊዜ በትህትና የመለሰው ሙሴ ወይም ነህምያን ነው። ስለ ነህምያ ጥቂት ላስታውሳችሁ። ነህምያ ኢየሩሳሌም ተቃጥላ አገሪቱን እንደገና ሊገነቡ ከተነሱ ዕብራውያን ስለ ሀገር ቁጭት ከነበራቸው መንፈሳውያን መካከል አንዱ። ወገኖቼ ስለ ኢየሩሳሌም ይቃጠል ነበር እሱ። ስለ ቤተ ክርስቲያን እንቃጠላለን። የቤተ ክርስቲያን ጉዳይ እንደ ግር እሳት ይለበልበናል። ቤተ ክርስቲያኒቱ እኮ እንደ ነህምያ ዘመን ዛሬም እየተቃጠለች ነው። በእሳት ያጋዩት አሉ። እንደ ተቋም እንደ ቤት እንዳትቆም
ያነደዷት አሉ አይተናል በዘመናችን ልጆቿን እየገደሉ በመከራ ያነደዷት አሉ አይተናል በዘመናችን ነህምያ ኢየሩሳሌም ተቃጠለች ሲባል ሊሰራ ሄደ ንጉሥ አስፈቅዶ በጸሎት እግዚአብሔርን ጠይቆ ሊሰራ ሄደ የሚገርመው ኢየሩሳሌምን ሊሰራ ሲሄድ እዚያም ፈተና ገጠመው እየሰራ ያለ ከራሱ ወገኖች ለሰው ጠላቱ የቤቱ ሰዎች ይላል አንድም ህዋሱ ጠላት ይሆንበታል እጅግር አይን አፍንጫ ነው ጠላታችን ሌላ ጠላት የለብንም የሌባኮ ጠላቱ እጁ ነው ሰው ኪስ የገባው እጁ ንብረቱን ስረቅ ብሎ መልእክት ያስተላለፈለት አይኑ ለሰው ጠላቱ የቤቱ ሰዎች ማለት ይሄ ነው ደግሞ እንጀራዬን የበላ ተረከዙን አነሳብኝ ነው ጠላቶቻችን ጉያችን ያሉ ናቸው ነህምያን የገዛ ወገኖቹ ዕብራውያን ሰንባላጥና ጌሳም ተቃወሙት ይሄው ሚክበውን የምባይ ካባያችሁ ብለው አላገጡበት ምን አለ አብረውት ቢሰሩ ባይሳካላቸው ዝም ቢሉ ምን አለ አንዳንዶቻችን ወይ አንሰራም ወይ ዝም አለ ሰንባላጥና ጌሳም ፈተኑት ምን አለ እንዲያው ናና አናግረን እስቲ ስራውን አቋርጥና አሉት ምን አለ እሷን ብቻ ነው የምፈልጋት ነህምያ ምዕራፍ 6 ቁጥር 3 ላይ ነህምያ 6:3 ላይ እኔም ትልቅ ሥራ እሰራለሁ እወድም ዘንድ አይቻለኝም ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይታጎላል አላቸው ምን ብያችሁ ነበር የማያሳፍር ሰራተኛ ስለራሱ አገልግሎት እንጂ የሌላውን ድካም በመፈተሽ ጊዜ ያጠፋም ብያችኋለሁ እኔ ስራ ላይ ነኝ ወርጄ ከናንተ ጋር የምነጋገርበት ምንም ምክንያት የለኝም የምናገለግል ከሆነ ነቀፌታ አይቀርም እኔ ብዙ ጊዜ ምለው አባባል አለ ምናልባትም የመሸምደድ ያህል እንድትይዙት ምናገረው ሙቀቱን ከፈራ ወጥ ቤት አትግባ አገልጋይ ሆኖ ለምን እንነቀፋለሁ ብሎ መዘባልን የለም ሁሉ ሊያጨበጭብ አይችልም ሁሉን የሚያስደስትም ቃል አልናገርም እንዲያው አገልጋይ እለት ጸጋ ሽልማቱ ምንድነው ካላችሁ ነቀፌታ ነው ሐቁን ከተናገረ አድርባይ ከሆነ ነው ማይነቀፈው ይሄ ቁስላችሁን የሚያባብል ከሆነ ነው ማይነቀፈው መነቀፍማ የማገልገላችን አንዱ ውጤት ነው ወገኖቼ እኛ ሲጨበጨበል እንጂ ስንነቀፍ አንወድም አገልጋይ አይደለንም ማለት ነቀፌታ ሊቀርልን አይችልም ለምሳሌ ያቺ ሽቶ ይዛ ወደ ጌታ የመጣችው ሽቱ ስታመጣ ምን አለ ይሁዳ ይሄ ሁሉ ጥፋት ለምንድነው አይደል ያለው ጌታ ምን አለ ደግሞ መልካም አደረገች አይገርም እሱ ለጥፋት አረገች ይላል ጌታስ መልካም አደረገች የማይሻላል የጌታ እርሱ መልካም ይበለው እንጂ እኛ ልንጨነቅበት አይገባም ነው የማያሳፍር ሰራተኛ ራሱን ሰጥቶ ሕግ ያስተምራል በዕለተ ሰንበት በገብርኄር ሰንበት ዲያቆናቱ አንድ አዋጅ ያውጃሉ ከመእንግር ፈቃደከ መከርኩ አምላኪየ ወሕግ ከኒ በማይከለ ከርስየ ዜኖኩ ጽድቀከ በማህበራቢ ይላል በመዝሙር 39 ቁጥር 8 ላይ ወደ የሰራትን ሕግ አስተምር ዘንድ ወደድኩ አለ መቆጠርስን ራስን ለባልንጀራ አሳልፎ መስጠትን ወደድኩ ሕግ በልቡናዬ ተጽፏልና ሁሉ ጊዜ አስበዋለሁ ቸርነትህ ለብዙ ጉባኤ እናገራለሁ ማለት አገልጋይ የእግዚአብሔርን ቸርነት ለብዙ ጉባኤ በነጻነት ይናገራል እንጂ አገልግሎቱን ያገለግላል እንጂ የሌሎችን ድካም በመፈተሽ ጊዜ ያጠፋል የማያሳፍር ሰራተኛ ሶስት መገለጫ አለው ዛሬ የመጀመሪያው ቅድም እንዳነሳሁላችሁ የማያሳፍር ሰራተኛ ከራሱ ይልቅ ለሌላው ያስባል ብለን ነበር ይሄ የማያሳፍር ሰራተኛ መገለጫ ነው ሁለተኛው እንደ ባለ አደራ እንጂ እንደ ባለቤት አያገለግልም ባለ አደራ ነኝ ይላል የማያሳፍር ሰራተኛ ስለራሱ አገልግሎት እንጂ የሌሎችን ድካም በመፈተሽ ጊዜ ያጠፋል አንዳንዶቻችን እኮ የተሰጠንን አገልግሎት ማገልገል ትተን ለምሳሌ ምእመን ሆናችሁ በውጭ ቆሞ በአምልኮ ማገልገል ከሆነ በስጦታ በገንዘብ ማገልገል ከሆነ የእናንተን አገልግሎት ትታችሁ እኔማ ከገሌ ጋር ስነጻጸር ምን ኃጢአት አለብኝ ብላችሁ ሚዛን ውስጥ ከገባችሁ አገልግሎታችሁ የሚያሳፍር ሆኖ ከንቱ ይሆናል እግዚአብሔር ከዚህ ይጠብቃል ሶስተኛውና በዚህ ትምህርት ምን ይዘው የመጨረሻው የማያሳፍር ሰራተኛ ሶስት መገለጫ ካለ አሳፋሪ ሰራተኛስ ምን ይመስላል ምክንያቱም የቱ ጋር ነው ልንለው አይደል አሳፋሪ ሰራተኛ ምንድነው መገለጫው
አሳፋሪ ሰራተኛ አስመሳይ ነው። አስመሳይ እግዚአብሔር ከማስመሰል ይጠብቃል። በማስመሰል የምትታወቅ እንስሳ አለች፣ እስስት የምትባል። እስስት በየቦታው መስላ ነው የምታለው። ወገኖቼ መስሎ የሚያደርሰው ለአገልግሎት ብቁ ሊሆን አይችልም። በመጽሐፈ ዜና መዋዕል ሁለተኛ ምዕራፍ 25 ቁጥር 2 ላይ የሚገርም ቃል ታነባላችሁ። ሁለተኛ ዜና መዋዕል ምዕራፍ 25 ቁጥር 2 ላይ አሳፋሪ ሰራተኛ በፍጹም ልቡ የማያደርግ አስመሳይ መሆኑን ሲገልጥልን እንዲህ ይላል። አሜሲያስ ስለሚባል ሰው ነው ታሪኩን ይናገራል። አሜሲያስ በወጣትነቱ የነገሰ ነው። እንዲህ ይላል ንባቡ። አሜሲያስ በእግዚአብሔር ፊት ቅን ነገር አደረገ፣ ነገር ግን በፍጹም ልቡ አይደለም። የሚደንቅ ነው። ደግመዋለሁ ንባቡ። በእግዚአብሔር ፊት ቅን ነገር አደረገ፣ ነገር ግን በፍጹም ልቡ አይደለም። አይገርም ወገኖቼ? በእግዚአብሔር ፊት ቅን ነገር አድርጓል፣ ግን በፍጹም ልቡ አይደለም። እግዚአብሔር ደግሞ ልብን የሚለካ ጌታ ነው። ልብና ኩላሊትን የሚመረምር ነው። አያችሁ? አስመሳዮች ከላይ ለሰው ሊያስመስሉ ይችላሉ እንጂ እግዚአብሔርን ማታለል አንችልም። እንዲህ አይነት አገልጋይ እንዳንሆን ወገኖቼ፣ ከላይ በማስመሰል ብቻ ላያችን አገልጋይ መሳይ ውስጣችን አደናቃፊ አይሁን። ላያችን አስቀዳሽ መሳይ ውስጣችን የረከሰ አይሁን። ላያችን ቅን ቃል መስካሪ ውስጣችን ነገር ጎርጓሪ አይሁን። ሁለተኛው አሳፋሪ ሰራተኛ ምን አይነት ነው ብንል ፈሪ ነው። አሳፋሪ ሰራተኛ ፈሪ ነው። ወገኖቼ እግዚአብሔርን ይዘን ደፋሮች ነው መሆን ያለብን። ፈሪ ነው። ባለው ነገር የሚችለውን አያደርግም። ለምሳሌ ያ ሰው ምናልባት ወንበዴ ቢቀማኝ ትርፍ ባላተርፍ ብሎ አይደል መክሊቱን የቀበረው? ፈርቶ ይላል። አያችሁ? ገንዘቤን ለሚለውጠው በሰጣው ነበር ነው ያለው ጌታው። ፈርቶ ባለው ነገር የሚችለውን አያደርግም። አሳፋሪ ሰራተኛ አገልጋይ ምክንያት አይደረድርም። ነገ ከነገ ወዲያ የተሻለ ሁኔታ እስኪመጣ ጊዜው እስኪስተካከል አይልም። ብዙዎቻችን እኮ እንደዚህ ነን፣ አገልጋዮች ነን። ነገር ግን ጊዜው ይስተካከል ነገ ከነገ በስቲያ እንላለን። ምን ይላል ሶሎሞን በመጽሐፈ መክብብ ምዕራፍ 11 ቁጥር 4 ላይ? መጽሐፈ መክብብ ምዕራፍ 11 ቁጥር 4 ላይ ነፋስን የሚጠባበቅ አይዘራም፣ ደመናትንም የሚያይ አያጭድም ይላል። አያችሁ? ሰማይ የሚያይ ሰው አይሟላለትም ማለት ነው። ስለዚህ አሳፋሪ ሰራተኛ ፈሪ ነው። እንዲያው አሳፋሪ ሰራተኛ እንደ ይሁዳ አሉ ሊቃውንት። ይሁዳ እኮ አሳፋሪ ነው። ምን አጎደለበት? ተአምር ሲሰራ አታይም ብሎ ከለከለው? አረ በፍጹም። እንዲያውም ደብረ ታቦር ላይ የተገለጠውን እኮ እግረ ደብር ላይ አሳይቷቸዋል። ከተአምራቱ ቢለየኝ ከሞቱ ገባሁበት እንዳይ የደብረ ታቦርን ተአምር ታች አሳይቷቸዋል ሊቃውንት እንደተናገሩ። ነገር ግን ይሁዳ አሳፋሪ ሰራተኛ ሆነ። ለ30 ብር ስለሚሰጠው ድጎማ ብሎ ጌታውን ሸጠ። ከዚህ በላይ የሚያሳፍር ምን አለ? ብዙዎቻችን ስለ ድቃቂ ሳንቲም ተበልቶ ስለሚቀረው ሆድ ብለን ስንት አሳፋሪ አገልግሎት ሰጥተን ይሆን? በልቻለሁ ጠጥቻለሁ ከጇ ብለን መገሰጽ የሚገባንን አወድሰን አሞግሰን የተመለስንበት ጊዜ ይኖር ይሆን ወይ? እግዚአብሔር ይወቅ። አሳፋሪ እንደ ይሁዳ እንደ ነዌም ብለዋል ሲተረጉ። ነዌያ ባለጸጋው እያለው ማብላት ሲችል ውሾች መጥተው ቁስሉን ሲልሱለት እሱ ግን ጥቂት ነገር ሊሰጠው ፈቃደኛ አልሆነ። የማያሳፍር ሰራተኛ ባለ 5 እንደ ጳውሎስ፣ ባለ 2 እንደ ጢሞቴዎስ ብለው ጢሞቴዎስን ያመጡታል። ጳውሎስ የማያሳፍር ሰራተኛ ነበር። ስለ ጌታው መከራን ተቀብሏል። የክርስቶስን ሞትና ትንሣኤ በደሙ መፍሰስ የተደረገልንን ስርየት፣ የመስቀሉን ውለታ፣ የቀራንዮውን ሕማም ሳያጎድል ሳይጨምር የቃሉን ዘር የዘራ ነው። ወገኖቼ ዛሬ ምን ተማረ? ምን ነገረን እግዚአብሔር? የማያሳፍር ሰራተኛ ሁኑ ማለት። ይሄ ቃል እኔን አይመለከትም እንዳንል የአገልግሎት አደራ ያልተሰጠው ክርስቲያን የለም። ሁላችንም ባለ አደራዎች ነን። አገልግሎት በዝርዝር እንዳየነው ጥሪ ነው፣ ዝቅታ ትህትና ነው። ደግሞ አገልግሎት
መጻሕፍት በግልጽ እንደተናገሩ አደራ የማያሳፍር ሰራተኛ ሁኑ ነው ያለው። ዛሬ እንደ ይሁዳ ቆርቦ ከመኮነን ለመዳን ካሳፋሪ ተግባር እንውጣ። ታማኝ አገልጋይ ነው። ለቃሉ እንታመን፣ ለተሰጠን አደራ እንታመን፣ ለያዝነው መስቀል እንታመን፣ ላሰርነው ማዕተብ እንታመን፣ ለለበስነው መንፈሳዊ አለባበስ እንታመን፣ ለምንዘምረው መዝሙር እንታመን፣ ለምንሰብከው ቃል እንታመን፣ ለምናስቀድሰው ቅዳሴ እንታመን፣ ላሸተትነው መዓዛ ዕጣን እንታመን፣ ለጨበጥነው መስቀል እንታመን፣ ለረገጥናት ቅድስት ምድር እንታመን። ያኔ የማያሳፍር ሰራተኛ ተብለን በቀኝ ቁሙ የሚለውን ሽልማት እንቀበላለን። አምላካችን እግዚአብሔር ከአሳፋሪ ሰራተኝነት ወጥተን ዋጋ የምናገኝ አገልጋዮች ያድርገን። የሁላችንን ፍጻሜ እግዚአብሔር ያሳምርልን። ሰምቶ ከመጥፋት እግዚአብሔር ይሰውረን። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግሥቱን እንድንወርስ ይፍቀድልን። አሜን።